ለእያንዳንዱ ለሚጠይቁኝ ጥያቄ መልስ አለኝ። እኔ ዝም የምለው እኔ ጋር እውነት ስለሌለም አይደለም፣ ስለፈራውም አይደለም። ዝም የምለው አቅም ስለሌለኝም አይደለም። ዝም የምለው ከዛሬ ነገ የተሻለ ይሆናል ብዬ ነው። ከዛሬ ነገ ይሻላል በሚል ተስፋ ዝም እላለሁ እንጂ ውስጥ ያለው ህመም ዝም የሚያስብል አይደለም። ግን ከዛሬ ነገ ይሻላል ብዬ ዝም እላለሁ እና በዝምታዬ ልቀጥል። ውስጤ ግን አለቀ። ምን ላድርግ? ዝም ልበል ወይስ ልናገር? ዝም ልበል ወይስ ልናገር? የቱ ይሻላል? ውስጤ በሰለ፣ አረረ። ወይኔ አየህ፣ አንዳንዴ ዝምታም ዋጋ ያስከፍላል። በደመ ነፍስ መጮህ ሳይሆን ለእያንዳንዷ እውነት ለሆነች ነገር መልስ እስካለህ ድረስ መልስ መስጠት ይኖርብሃል። ለካ ይሄም አለ። አለበለዚያ ግን እውነተኛ የሆንክ አንተ እያለህ ውሸት የሚናገሩ ሰዎች ዝምታ ባበዛ ቁጥር መልስ የሌለህ ተደርገህ ስለምትቆጠር እውነትህ መጥፊያ ይሆናል። ዝምታም የመጀመሪያው ብርሃንን የሚያጨልም እርሱ ይሆናል። መናገር ባለብህ ሰዓት ሁሉ እውነት የሆነውን ነገር ተናገር። ብዙ ዝምታም አትመኝ።